ትምህርቶችን አስተምሯል። በጣም የሚደንቁ ትምህርቶችን አስተምሯል። በቤተ መቅደስ ለረጅም ሰዓት ለረጅም ጊዜያቶች ሲያስተምርበት የነበረ ነው። ኦኬ ስለዚህ ምን ተባለ? የትምህርት ቀን ተባለ ማለት ነው። ክርስቲያን የሆነ ሰው ሁሉ በዚህ ሳምንት በዚህ ሰሞን ትምህርት ሃይማኖትን ይማርበታል። ኦኬ የትምህርት ቀን ስለሆነ ነገረ ክርስቶስን የሃይማኖትን ነገር የክርስቶስን ሕማም የክርስቶስን መከራ ኦኬ ስለ ወንጌል ይማራል፣ ስለ ቃል እግዚአብሔር ይማራል፣ ስለ ጾም፣ ስለ ጸሎት፣ ስለ ስግደት፣ ስለ መንፈሳዊ ህይወት፣ ስለ ተስፋ፣ ስለ ፍቅር ይሄን ሁሉ ይማራል ማለት ነው። ስለዚህ ምን ይባላል? የትምህርት ቀን ይባላል። ስለዚህ በዚህ ዕለት ኢየሱስ ክርስቶስ ይህን ሲያስተምር ትዝ ይላችሁ እንደሆነ ሊቀ ካህናቶቹ ፈሪሳውያኖቹ በጣም ይደመሙና ይገረሙ ነበር እና በማን ስልጣን ነው የምታስተምረው ተብሎ ጠይቋል። ኦኬ የጥያቄ ቀን ትባላለች። ወይ ማክሰኞ ዕለት የጥያቄ ቀንም ይሏታል አባቶቻችን። ለምን ክርስቶስ በምን ስልጣን ይህን ታደርጋለህ፣ በምን ስልጣን እንዲህ ታስተምራለህ፣ በምን ስልጣን እንዲህ ትናገራለህ እያሉ ይጠይቁት ነበረ። የትምህርት ቀን ይባላል፣ ደግሞ የጥያቄ ቀንም ይባላል። ኦኬ ትምህርት ብቻ ሳይሆን ደግሞ የጥያቄ ቀን ይባላል። ጠያቂዎቹ የካህናት አለቆችና የህዝብ አለቆች ናቸው። እና ጥያቄው ምን ነበረ? በማን ስልጣን ይህን ታደርጋለህ፣ ይህንን ስልጣን ከወዴት አገኘኸው የሚል ጥያቄ ነበር ጌታችን የሚጠይቁት። ኦኬ ስለዚህ ክርስቶስ አምላካችን ሁለት ነገሮችን አከናውኗል በዚህ ቀን ማለት ነው። አንደኛ አስተምሯል፣ ሁለተኛ ደግሞ ጥያቄም ደግሞ ተቀብሎ ጥያቄያቸውን ደግሞ ሲመልስላቸው ነበረ እንደሚገባቸው። ለተንኮል የመጡትን የልቦናቸውን ነገር ስለሚያውቅ በእነሱ ተንኮል ክፉ ወጥመድ ላለመውደቅ ምን ያደርግ ነበረ? በሚገባቸው መልስ ይመልስላቸው ነበረ። ስለዚህ ድንቅ ሲያስተምር በምን ስልጣንና በምን ኃይል ይህን ታደርጋለህ ብለው አምላካችን ኢየሱስ ክርስቶስን ጠይቀውታል። ኦኬ ስለዚህ ጌታችን ይህን የፈሪሳውያንን ጠማማ ሐሳብ ስለሚያውቅ ምን ብሎ ጠየቃቸው? ትዝ ይላችሁ እንደሆነ ምን ብሎ ጠየቃቸው? የዮሐንስ ጥምቀት ከየት ነው አላቸው። ከሰማይ ነው ወይስ ከምድር አላቸው። ያችሁ በምን ስልጣንና በምን ኃይል ማን ነው ይህን ስልጣን የሰጠህ? እንድትፈውስ፣ እንድታድን፣ ሙት እንድታስነሳ፣ እንድታስተምር፣ እኔና አብ አንድ ነን እንድትል ማን ነው ይህን ስልጣን የሰጠህ? ማን ነው ይህን ድንቅ ነገር እንድታደርግ ስልጣን የሰጠ አሉት ጌታ። ስለዚህ የጥያቄ ቀን ትባላለች ሐሙስ፣ የትምህርት ቀንም የጥያቄ ቀን ትባላለች። ስለዚህ ኢየሱስ ክርስቶስ ምን አላቸው? ጠማማ ልብ ይዞ ስለሚጠይቁት ኦኬ ጠማማ ልብ ይዞ ስለመጡ ምን አላቸው ጌታ? የዮሐንስ ጥምቀት የመጥምቁ ዮሐንስ ማለት የዮሐንስ ጥምቀት ከሰማይ ናት ከምድር ናት አላቸው። አያችሁ ከሰማይ ናት ከምድር ናት። ዮሐንስ ማን አዘዘው? ዮሐንስ እንዲያጠምቅ ስልጣን የተቀበለው ከሰማይ ነው ከምድር ነው አላቸው። የዛን ጊዜ ጌታችን ኢየሱስ ክርስቶስ ይህን ጥያቄ ቢመልስላቸው ግራ ገባቸውና ምክንያቱም አስተውሉ ከሳሾቹ ዓላማቸው ምንድነው? ከጌታ የሆነ ነገር ተናግሮ ከኔ ነው ቢል ይኸው እኔ በራሴ እኔ በቃ እንዲህ ነኝ እያለ ስለራሱ ራሱን ሾሞ ራሱን አንግሶ ራሱ ብለው ሊከሱት ነው። አያችሁ ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ ማለት ነው? ከሰማይ ነው ካሉት የዮሐንስን ጥምቀት ታዲያ ለምን አላመናችሁበትም ይላቸዋል። አስተውሉ ምክንያቱም የዮሐንስን ጥምቀት አያቀበሉ ነበር፣ አያምኑ ነበር። እነዚህ ፈሪሳውያን ዮሐንስን በጣም ይቃወሙት ነበር ታውቃላችሁ። ስለዚህ ጌታችን ምን አላቸው? ዮሐንስ ያጠመቀው በምን ስልጣን ነው? ስልጣኑ ከሰማይ ነው ከምድር ነው አላቸው። ሄዶ ዞር አሉ ተማከሩና እንዴ ከሰማይ ነው ብንል ለምን አልተቀበላችሁትም ይለናል። አያችሁ ከሰማይ ነው ካልን ለምን አልተቀበላችሁትም ይለናል። ከምድር ነው ከሰው ነው ብንል ደግሞ ህዝቡ ዮሐንስን እንደ አባት ይፈሩት እንደ መምህር ያከብሩት ነበርና ህዝቡ እንዳይጠላቸው ፈሩ። ስለዚህ ብሎ መለሱ ከወዴት እንደሆነ አናቅም አሉ። አያችሁ ምን ያህል ፈሪሳውያን ብልጦች እንደሆኑ በጠማማ ልብ መጡ። ጌታም ደግሞ በልባቸው ጥመት ልክ መለሰላቸው። ምን ብሎ የዮሐንስ ጥምቀት ከሰማይ ናት ከምድር ናት አላቸው። ከሰማይ ነው ካሉ እንዳልኳችሁ ምን ሊሉ ነው? ታዲያ ለምን ትቃወሙታላችሁ ሊላቸው ነው። ከምድር ነው ካሉ እንዴ ያ ሁሉ ሰው ደግሞ ይወዷል፣ ይከተሏል፣ ያዳምጠዋል። ስለዚህ ምን አደረጉ? አናቅም አሉ። እርሱም ስለዚህ ምን አላቸው ኢየሱስ ክርስቶስ? እኔም በማን ስልጣንና በምን ስልጣን እንደማደርግ አልነግራችሁም አላቸው። ኦኬ አልነግራችሁም አላቸው። ስለዚህ ይህን ጥያቄ መጠየቃቸው እርሱ የሚያደርጋቸውን ተግባራት ሁሉ በስልጣኑ እንደሚያረጋግተውት አይደለም፣ ይልቁንም ምን ለማድረግ ነው? በልባቸው ክፋትና ጥርጥር ስለነበረባቸው ነው። ስለዚህ ይህቺ ማክሰኞ ምን ትባላለች ማለት ነው? የትምህርትና የጥያቄ ቀን ትባላለች። እሺ ሰኞ ምን አላት? ቶሎ መልሱልኝ። ሰኞ ምን አላት?
ሰኞ ምን ተባለች? ሰኞ ሁለት ነገር ተደርጎባታል። ምን ተደርጎባታል? ሰኞ መርገመ በለስ የተረገመችበት እና ደግሞ ቤተ መቅደሱን ለዋጮችን፣ ቀራጮችን፣ ለሻጮችን ገርፎ ያወጣበት ቤተ መቅደሱን ያነጻበት። ማክሰኞ ደግሞ ምን ትባላለች? የትምህርትና የጥያቄ ቀን ትባላለች። ማክሰኞ በቤተ መቅደስ ያስተማረበት፣ ድንቅ ነገሮችን የተናገረበት፣ ድንቅ ነበር ያደረገበት። ከዛ ፈሪሳያኑ ደግሞ መጥተው ይህን በማን ስልጣን ታደርጋለህ ብለው የጠየቁበት፣ እርሱም ደግሞ በልባቸው ጥመት፣ በልባቸው ክፋት፣ ተንኮል ስላሰቡ ዮሐንስን ጠይቋቸው፣ ዮሐንስን አናቅም ቢሉት ይህንንም አልነግራችሁም አላቸው። ልባቸው ክፋት፣ ልባቸው ጥመት ስለነበረ ማለት ነው። ስለዚህ ማክሰኞ የትምህርት ቀን ወይም የትምህርትና የጥያቄና መልስ ወይም የጥያቄ ቀን ትባላለች። በጣም ጥሩ። ረቡዕ ደረስን። ረቡዕ ደግሞ ትባላለች። ረቡዕ ደግሞ ትባላለች። የረቡዕ ደግሞ የምናገኘው በቅዱስ ማቴዎስና በቅዱስ ማርቆስ እንደተመዘገበልን ሮብ 3 ነገሮች ተፈጥረዋል። ሮብ ዕለት 3 ነገሮች ተፈጥረዋል። አንደኛ የካህናት አለቆች፣ የሕዝብ ሽማግሌዎች፣ ጸሐፍትና ፈሪሳውያን በጌታችን ላይ ተማክረዋል። ጌታችንን ለማስያዝ ጌታችንን አሳልፎ እንዲሰጣቸው ይሁዳንም ጨምሮ የሸንጎ አባላት፣ የሊቀ ካህናቶቹ፣ የሕዝብ ሽማግሌዎች ሁሉ ጸሐፍት፣ ፈሪሳውያን ተሰብስበው ምን ያደርጉበት ነው? ጌታችንን ለመያዝ እንዴት እናያዘው እያሉ ፕላን ያወጡበት፣ እቅድ ያወጡበት ቀን ነው። ስለዚህ ምን ይባላል? ሮብ የተማከሩበት ቀን፣ ጌታችንን ለመያዝ የተማከሩበት ምክረ አይሁድ ይባላል። ምክረ አይሁድ ተብሎ ይጠራል። ስለዚህ ነው ሮብና ዓርብ እኮ የምንጾመው ጌታችን ኢየሱስ ክርስቶስን ሮብ ዕለት ለመያዝ ምን ያደረጉበት ነው? የተማከሩበት ምን አይደለ? ስለዚህ ምክረ አይሁድ ይባላል። ምክረ አይሁድ። ስለዚህ 3 ነገር ተደርጓል ሮብ ዕለት። የመጀመሪያው ምክረ አይሁድ የሕዝብ አለቆች፣ ጸሐፍት፣ ፈሪሳውያን ምን ያደረጉበት? ተሰብስበው ጌታችንን ለመያዝ የተማከሩበት ነው። ሁለተኛው ደግሞ ምን ተደርጓል? ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ እግሩን የቀባችበት ይላችኋል። እንዲያውም ምንም የሚል መዝሙር አለን። በሩን ቢዘጋብኝ